ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም አሪፍ የሆነ መረጃ ይዤላችሁ መጥቻለሁ። በተለይ አብሮ ለማደግ ለሚፈልግ ሰው በተለይ ትንንሽ ዩቲዩበሮችን የሚጠቅም በአንዴው 10,000 20,000 ፎሎወር የምናገኝበትን መንገድ ነው ይዞልን የመጣ ማለት ነው። በጣም ነው ደስ ያለኝ እውነት ለመናገር። ስለዚህ አብሮነታችንን የምናጠናክርበት በጋራ የምናድግበት መንገድ ነው ዩቲዩብ ይዞልን የመጣ ማለት ነው። ስለዚህ በቀላል አማርኛ ላስረዳችሁ የዚህ ሚቹዋል ግራውዝ ወይም ኮላቦሬቱ የመጀመሪያው አላማ ምንድነው? ቻናል ግራውዝ ነው በቃ ማለት በጋራ እንድናድግ ነው እሱ የፈለገው ማለት ነው። ዩቲዩብ የፈለገው በጋራ እየተደጋገፍን እንድናድግ ያመጣው መረጃ ፊቸር ነው ማለት ነው። ስለዚህ ይሄ ምንድነው ካላችሁኝ ለምሳሌ እኔ 1,000,000 ፎሎወር አለኝ ልበልና 1,000,000 ፎሎወር ካለኝ ሚስተር ኤክስ የሚባል ደግሞ ገና አዳጊ ነውና 10 ለምሳሌ 50 ፎሎወር አለው እንበል ትንሽ ነው ያለው ፎሎወር ማለት ነው። ስለዚህ ምን አደርጋለሁ እኔ ኮላቦሬት አደርገዋለሁ እሱን። ስለዚህ ምን ይፈጠራል? እሱን ኮላቦሬት አደረኩት ማለት እኔ አንድ ቪዲዮ ስለቅ የእሱ ስም ከእኔ ላይ ይመጣና ይደረብና ማለት ነው። የኔን ስም ከእኔ ስም ላይ የሚደረብ ወይም ከእኔ ዩቲዩብ ቻናል ላይ ይደረብና ዘን ሰው ሰብስክራይብ አድርጉ። ቀድሞ እኮ እኔን ሰብስክራይብ ያደረጉኝ ሰዎች እኔን ሰብስክራይብ እንዳላደረጉኝ አድርጎ ነው የሚያሳያቸው ማለት ነው። ስለዚህ ነካ ያደርጉና ያንን ሰው ፎሎ ማድረግ ይችላሉ። እኔ 1,000,000 አለኝ ማለት እና እነዚያ ፎሎ አደረጉት ማለት 1,000,000 ፎሎወር በአንዴ ገባ ማለት ነው። ስለዚህ የሚገርም ነው 1,000,000ዎች እንኳን ሁሉም ፎሎ ባያደርጉት እንኳን በጣም ብዙ ሰው ማግኘት ይችላል ማለት ነው። ከዛ ውጪ ደግሞ እኔ ስንት ሰው ኮላቦሬት ማድረግ እችላለሁ? 5 ሰው ማለት ነው። 5 ልጆችን ኮላቦሬት ማድረግ እችላለሁ ማለት ነው። ስለዚህ የተለያየ ቪዲዮ ላይ ላደርጋቸው እችላለሁ ወይም አሁን የምለቀው አዲስ ቪዲዮ ላይ ላደርጋቸው እችላለሁ። በጣም ትሬንድ የሆነ ቪዲዮ ሊሆን ይችላል። ስለዚህ ከዚያ ቪዲዮ ላይ 5 ልጆችን ኮላቦሬት አድርጌ ብለቀው እኔ የምጎዳው ነገር የለኝም። አንደኛ ገንዘቡ ለኔ ነው የሚገባው ማለት ነው። ቪዲዮ ላይ የሚመጣው እይታ የሚገኘው እይታ ለኔ ነው። ስለዚህ እነሱ የሚያገኙት ሰብስክራይብ በቀላሉ ማግኘት ይችላሉ ማለት ነው። ስለዚህ ዋናው ክሬተሩም የሚጎዳው ነገር የለም። እንደገና ምን ያህል ገንዘብ እንደሰራ ደግሞ ማየት አይችሉም እነዚያ ማለት ነው። ቪዲዮው ሼር ቢደረግም ኮላቦሬት ቢደረግም ባረጋቸውም ለምሳሌ ሚስተር ኤክስ ያልኳችሁን ሚስተር ኤክስ ምን ማድረግ አይችልም? የኔን አናላይቲክ ከፈቀድኩለት ማየት ይችላል። ነገር ግን ፋይናንሻሉን ማየት አይችልም ማለት ነው። ምን ያህል ገንዘብ እንደሰራሁበት በዚያ ቪዲዮ ማየት አይችልም ማለት ነው። ስለዚህ እሱ ራሱ ፕራይቬሲ ተጠብቆ ምን ያህል ዶላር እንደሰራው ማወቅ ሳይችል ነገር ግን ስሙን ብቻ ከእኔ ላይ ኮላቦሬት ስላደረኩት ብቻ እሱ ማደግ ይችላል ማለት ነው። እና አንድነታችንን የምናጠናክርበት በጣም በቀላሉ ዩቲዩበር የሆነ ሁሉ በጣም ከፍተኛ ሰብስክራይብ የሚያገኝበት መንገድ ነው የተፈጠረው ማለት ነው። ከተጠቀምንበት ነው ማለት ነው። እንግዲህ ይሄንን እያልኳችሁ ያለ መልካምነትን ይጠይቃል። ኮላቦሬት የሚያደርግ ሰው ይፈልጋል። ስለዚህ ፍቃድ ያላቸው አብሮ ማደግ ፍላጎት ያላቸው ሰዎችን ይጠይቃል ማለት ነው። ስቴፕ ባይ ስቴፕ ማለት ነው። ሁሉንም ነገር አሳያችኋለሁ። ስለዚህ እያንዳንዱን ነገር አሳያችኋለሁ ማለት ነው። ለምሳሌ ምን እንውሰድ? በቀላል አማርኛ እኔ ለምሳሌ እፎይታ እባላለሁ። ስለዚህ እፎይታ ቴክ ነው የኔ ዩቲዩብ ቻናሌ። እፎይታ ቴክ ብዙ ፎሎወር ስላለው ሌላ ሰውን ለመጥቀም ወይም ኮላቦሬት አድርጌ በእኔ ስር እኔን ሰብስክራይብ ያደረጉኝ ሰዎች ያኛውን ሰው ሰብስክራይብ አድርገውት እንዲጠቀም ስለምፈልግ በሚለው ያዙትና በቀላሉ ላሳያችሁ። ስለዚህ ምን እናደርጋለን? መጀመሪያ ዋይቲ ስቱዲዮ እንገባለን። እዚህ ምን አደርጋለሁ? መጀመሪያ ኮንቴንት የሚለው እገባለሁ። ዜን ከዚህ ውስጥ ከተዘረዘሩት ውስጥ ለምሳሌ ትክክለኛ የሆነ የዩቲዩብ ቻናል አከፋፈት የሚለውን ነው ኮላቦሬት ማድረግ የፈለኩ ልበል። እሱን አንዴ ነካዋለሁ። ዜን እሱን አንዴ እንደነካሁት እንደዚህ ይመጣልኛል ማለት ነው። ዜን እንደዚህ እንደመጣልኝ ከላይ የስክሪፕቶ ምልክት አለች። እሷን አንዴ ነካታለሁ። ዜን እሷን አንዴ ስነካት እንደዚህ ይከፍትልኛል። ያው ዝቅ ብላችሁ ከታች ኢንቫይት ኮላቦሬተር የሚል ፊቸር ተጨምሯል ማለት ነው። ስለዚህ እሷን አንዴ ነካታለሁ። ስለዚህ ምን አደርጋለሁ ማለት ነው? ኮላቦሬት ማድረግ የምፈልገውን ልጅ ስሙን የዩቲዩብ ቻናል ስሙን ሰርች አደርጋለሁ ማለት ነው። ሰርች ቦታው ላይ ከታይ ሶስቱን እንግሊዘኞቹን ልንገራችሁ። ዩ አር ኢን ኮንትሮል ነው የሚለው። ኦንሊ ዩ ካን ሜክ ቼንጅስ ቱ ዘ ቪዲዮ ነው የሚለው። ቪዲዮ ላይ ቼንጅ ማድረግ አንዳንድ ነገር መቀየር ብንፈልግ እኛ ነን አውነሮች እኛ ስለሆነ እኛ ነን ማለት ነው እንትን ማለት የምንችለው። ኤክስፓንድድ ሪች ነው የሚለው። እኛ ደግሞ ይሄ ቪዲዮ ለሱ ኮላቦሬት አደረግን ማለት ተደራሽነታችን እናሰፋለን ማለት ብዙ ሰው ላይ የመድረስ እድላችን ይጨምራል ማለት ነው። ስለዚህ ለኔ በጣም ጥቅም አለው ማለት ነው። ኮላቦሬት ለሚያደርገው ሰው
በጣም ጥቅም አለው። ፉል ኦውነርሺፕ ነው የሚለው ሶስተኛው። እንደገና ደግሞ ኦውነርሺፑ እኔ ነኝ ማለት ነው። ስለዚህ ሪቬኑ ገንዘቡን የምሰራው ቪውን ማየት የምችለው ዋች ታይም ምን ያህል እንዳመጣም ሁሉ ነገር መቆጣጠር ማየት የምችለው እኔ ነኝ ማለት ነው። ቪውንና ዋች ታይሙን እንኳን ብፈቅድለት ሪቬኑ የገንዘቡን ሁኔታ መቆጣጠር አይችልም ማለት ነው። ስለዚህ በጣም ጥቅም አለው ለኔም፣ ሁለተኛ ደግሞ ሚቹዋል ስለሆነ ለሱም በጣም ጥቅም አለው ማለት ነው። ስለዚህ የእሱን ስም አሁን ሰርች አደርጋለሁ ማለት ነው። እኔ ልጁ እንዲጠቀም ፈልጋለሁ። በዚያውም ደግሞ ሚቹዋል ማለት ምንድነው? የጋራ ጥቅም ነው ማለት ነው። ስለዚህ አሁን የሱ ሰብስክራይብ እንዲጨምርለት ማድረግ የምፈልገውን ሰው እንትኑን እንትን እላለሁ ማለት ነው። የዩቲዩብ ቻናል ስሙን ሰርች አደርጋለሁ። ለምሳሌ እፎይታ ለምሳሌ ይሄ ነው። ይሄ የራሴ ቻናል ነው። እናንተ ባለፈው ትክክለኛ ዩቲዩብ ቻናል አከፋፈት በሚለው ቪዲዮ ላይ እሱን ለማሳየት የከፈትኩት ቻናል ነው ማለት ነው። በእሱ አሳያችኋለሁ። ስለዚህ ይሄን ምን እናደርጋለን? እንደዚህ ስሙ እርግጠኛ መሆኑ ከመጣልን በኋላ አንዴ ነካ እናደርገዋለን ማለት ነው። ስለዚህ ይሄኛው ይከፈትልና ማለት ነው። አሎ አናላይቲክስ ቪዊንግ ይላል። ይሄ ከገንዘቡ ከተሰራው ገንዘብ ውጭ ያለውን ሌላውን እይታው ምናምን ቪዲዮ ላይ ማለት ያቺ ቪዲዮዋን ብቻ እይታውን ማየት እንዲችል ከፈቀድለት ይችን ማብራት እንችላለን። ሰዎች ደግሞ አለማብራትም እንችላለን ማለት ነው። ይሄኛው ምንም ችግር የሚያመጣው ነገር የለም። ስለዚህ ምን እናደርጋለን? አሁን ክሬት ሊንክ እንለዋለን ማለት ነው። ስለዚህ ክሬት ሊንክ ስንለው ይሄ ይመጣልናል። ኮፒ እናደርግና ለማን እንልከታለን? እፎይታ ኢንተርቴይንመንት ለሚባለው ለዚህ ዩቲዩብ ቻናል ባለቤት ቢሾው በቴሌግራም ቢሾው በምንፈልገው የመላኪያ ኦንላይን ፕላትፎርም መላክ እንችላለን ማለት ነው። ስለዚህ ኮፒ ያደርግና ቀጥታ በቴሌግራም እፎይታ ኢንተርቴይንመንት ለሚባለው የዩቲዩብ ቻናል ባለቤት በቴሌግራም በፈለኩት ፕላትፎርም ልክለታለሁ ማለት ነው። እኔ በቴሌግራም ለምሳሌ ሼር ላድርግለት ማለት ነው። ይሄው በቴሌግራም ልኬዋለሁ ማለት ነው። ስለዚህ ምንድነው ይሄን ሊንክ ሲነካው አክሴፕት የሚል ይመጣለታል ማለት ነው። አክሴፕት የሚል ይመጣለታል። ቀጥታ እሱን ሲነካ ኮላቦሬት አደረገ ማለት ነው። እንዴት እንደሆነ አሳያችኋለሁ። ስለዚህ ከዚህኛው ላይ እንመለስና ይኸው ሴቭ የሚል አለ ከላይ ሴቭ ብለነው እንውጣ። ይኸው ሴቭ አድርጌዋለሁ ማለት ነው። ስለዚህ ምንድነው አሁን እኔ እያደረኩት ያለ ከዚህው ስለሆነ ዋይት ስቱዲዮን አሁን ወደ እፎይታ ኢንተርቴይንመንት ወደሚለው ቀይረዋለሁ ማለት ነው። ለምንድነው የምቀይረው? ምክንያቱም ይሄኛው እፎይታ ኢንተርቴይንመንት የሚለው የራሴ ስለሆነ ከዚህው ስለሆነ ከስልኬ ላይ ስለሆነ ያለ እሱን እቀይረዋለሁ። እናንተም ስትልኩት ግን መቀየር አይጠበቅባችሁም። የእሱን ዩቲዩብ ቻናል እዚህ ላይ ከእናንተ ላይ አድ ማድረግ አይጠበቅባችሁም። ምንም ችግር የለውም ማለት ነው። ምክንያቱም የእሱ ዩቲዩብ ዋይት ስቱዲዮ ላይ ያለ የራሱ ስም ስለሆነ፣ አሁን የኔ ግን እፎይታ ቴክ ስለሚል እሱን ወደዛኛው እየቀየርኩ አክሴፕት ምናምን ብዬ አሳያችኋለሁ ማለት ነው። ስለዚህ ዋይት ስቱዲዮን ወደ ልጁ ስም ቀይሬዋለሁ ማለት ነው። ከዚያው ከስልኬ ላይ ስላለ ለእናንተ ለማሳየት ብዬ ያደረኩት ስለሆነ ነው። ስለዚህ አሁን ምን አደርጋለሁ? ቴሌግራም ሊንኩን ሄድና እነካዋለሁ ማለት ነው። እሺ የቻናሌ ቤተሰቦች አሁን እንደማደርገው ሊንኩን እከፍታለሁ ማለት ነው። ይሄን ሊንክ ለስንት ሰው መላክ እችላለሁ? ለ5 ሰው ልኬ አምስታቸውም ሲከፍቱት ምን ማድረግ ይችላሉ? ኮላቦሬት አድርገው የኔ ፎሎወሮች እነሱን በቀላሉ ፎሎ እንዲያደርጓቸው ማድረግ ይቻላል ማለት ነው። ስለዚህ አሁን ይሄን ሊንክ እከፍታለሁ ማለት ነው። ዜናው ሊንኩን እንደከፈትኩት ይሄ ይከፈትልኛል ማለት ነው። ስለዚህ ይኸው ቅድም አይታችሁ ከሆነ ምንድነው ትክክለኛ የሆነ የዩቲዩብ ቻናል አከፋፈት በስልካችን ብቻ ነው የሚለው ማለት ነው። ይሄን ነው ኮላቦሬት እንዲሆን የፈለኩት። ስለዚህ በዚህ ቪዲዮ የተነሳ ይሄን ቪዲዮ ሊያይ የሚገባ ሰው እሱን እፎይታ ኢንተርቴይንመንት የሚለውን ወይም ቅድም ኮላቦሬት ያደረኩትን ልጅ ማለት ነው እሱን በቀላሉ የኔ ፎሎወሮች እሱን ሰብስክራይብ እንዲያደርጉት ይሆናል ማለት ነው። ስለዚህ ይሄ መጥቶልኛል። ምንድነው የሚደረገው? አሁን አክሴፕት ነው የምለው ማለት ነው። እንደነገርኳችሁ ይሄን ለ5 ልጆች መላክ ይቻላል ማለት ነው። ስለዚህ 5 ልጆቹም ሊንኬን እየነኩ አክሴፕት ይሉታል ማለት ነው። ስለዚህ ምን አደርጋለሁ? አሁን አክሴፕት ብዬ አሳያችኋለሁ። ይሄው አክሴፕት አድርገናል ማለት ነው። ስለዚህ ይሄን ቪዲዮ ማን ነው? ይሄው ከኔ ላይ ነው ቪዲዮ ይላል። ይሄን ቪዲዮ ማን ነው የሰራው ብያችኋለሁ? እፎይታ ቴክ ነው የሰራው ማለት ነው። ግን ይሄው የት ላይ ቻናል ነው ያለ? ይሄው ቅድም ካልኳችሁ ከልዩ ቻናል ላይ የኔ ቪዲዮ መጣ ማለት ነው። አሁን እንዴት እንደሆነ ወደ እኔ ቻናል ሄድና ላሳያችሁ ማለት ነው። ዩቲዩብ ላይ ልግባና እንዴት እንደሚመስል
ዜን ቪዲዮ ላይ ልግባና ምንድን ነበር የሚለው ቪዲዮ ትክክለኛ የሆነ የዩቲዩብ ቻናል አከፋፈት የሚለውን ነው ኮላቦሬት ያደረኩት። እሱን ቪዲዮ እፈልጋለሁ። ይኸው ትክክለኛ የሆነ የዩቲዩብ ቻናል አከፋፈት በስልካችን ብቻ የሚለው ነው ማለት ነው። እሱን ቪዲዮ አንዴ እነካለሁ ማለት ነው። ይኸው ስለዚህ ማለት ነው አይታችሁ ከሆነ ያው ሰብስክራይብ የሚለው ከእንትኑ ላይም በስከስር ሆኗል ማለት ነው። የኔ ከላይ ያለ በስከስር የእሱ ቻናል ተቀምጧል ማለት ነው። ምን ይላል? እፎይታ ቴክ ኤንድ ብሎ ኢንተርቴንመንቱን አስቀምጦታል ማለት ነው። ስለዚህ ምን ይፈጠራል? አሁን ከኔ ቻናል ላይ እፎይታ ቴክ ሰብስክራይብ ያደረጉት ወደው ፈቅደው እየተከታተሉት ያሉ ቻናል የሰብ ያደረጉኝ ልጆች ቪዲዮ የማየት የሚፈልጉ ልጆች ሲመጡ ምን ያሳያቸዋል? ይኸው ሰብስክራይብ አድርጉ የሚል ይመጣል። ግን እኮ ሰብስክራይብ አድርገውኛል። ግን ምን ይመጣል? አሁን እሱን ልጁን በስር ስላደረኩት እንዲጠቀም ስለፈለኩ እኔም እንድጠቀም እሱም እንዲጠቀም ስለፈለኩ የእሱን አድ ስላደረኩት ነው እንጂ ሰብስክራይብ አድርገውኛል። ግን ምን እንደሚያሳያቸው ሰብስክራይብ እንዳላደረጉኝ ሰብስክራይብ አድርጉ የሚል ያሳያቸዋል ማለት ነው። ስለዚህ በዚህ ሰዓት ምንድነው ሰብስክራይብ የሚለውን ሲነኩ ይኸው ከታች ምን ይመጣል? ሁለት ይመጣል ማለት ነው። ሁለት ቻናል ይመጣል። 5 ካደረጋችሁ እንግዲህ 5ቶቹም ይመጣሉ ማለት ነው። ስለዚህ በቀላሉ ሰብስክራይብ የሚለውን ነክተው ሰብስክራይብ ማድረግ ይችላሉ። በቀላሉ ያኛው ልጅ ተጠቀመ ማለት ነው። ከሱ ላይም እንደዚያው ከሱ ቻናል ላይ የሚመጡትም ልጆች ደግሞ አሁንም የኔ ቪዲዮ ያዩና የኔ ቪዲዮ ይታይልኛል ማለት ነው። ስለዚህ በጣም የሚገርም እንትን ነው። በደንብ ግልጽ ካልሆነላችሁ በደንብ ጥቅሙን እንትን እያያችሁት ስራውን ከጀመራችሁት በኋላ በጣም ይጠቅማችኋል ማለት ነው። እውነት ለመናገር ከዚህ እድሎች ዩቲዩብ ቻናሎች መቼም ልናድግ አንችልም ማለት ነው። በጣም ሚቹዋሊ በጋራ የምናድግበትን መንገድ ነው ያመጣልን ማለት ነው። ስለዚህ ምን አደርጋለሁ አሁን ይኸው ወደ እኔ የመጡ ልጆች ሰብስክራይብ እንዳላደረጉ ነው እያሳያቸው ያለ። ስለዚህ ሰብስክራይብ የሚለውን ይነኩና ከታች ይኸው ሰብስክራይብ የምትለዋን ነክተው ልጁን ሰብስክራይብ ማድረግ ይችላሉ። ስለዚህ የቻናሌ ቤተሰቦች ለምሳሌ ቅድም እንዳያችሁት ይሄኛው ቻናል ምንም አይነት ሰብስክራይብ አልነበረውም ማለት ነው። አሁን ግን የኔን ቪዲዮ ለማየት የመጡ ልጆች ቅድም እንዳያችሁት እኔ ሰብስክራይብ የሚል አንድ ስለነካሁት አንድ ሰብስክራይብ ብሎ ማየት አለብን ማለት ነው። ስለዚህ ያው እሱን ስንነካ ያው አንድ ሰብስክራይበር ይላል ማለት ነው። ስለዚህ በዚህ መሰረት 1 ሚሊዮን እንግዲህ አስቡት 1 ሚሊዮን ቢኖረኝና ለምሳሌ ከ1 ሚሊዮን ፎሎወሮች ውስጥ የኔን አሁን የለቀኩትን ቪዲዮ 10 ሺህ 20 ሺህ ሰው ቢያየው እነሱ ደግሞ እንዴ እስካሁን አላረግነውም እንዴ ምናምን ብለው እንደገና የእሱ ቻናል ሊሆን ይችላል ምናምን ብለው እሱን ልጁን እንደዚህ ሰብስክራይብ ያደረጉት 20 ሺህ 10 ሺህ በአንድ የገባ ማለት ነው። እና በጣም የሚገርም መረጃ ነው ማለት ነው። ስለዚህ ቻናል ቤተሰቦች በዚህ መሰረት ሚቹዋል በጋራ ማደግ እንችላለን ማለት ነው። በጣም የሚገርም እድል ነው። ከዚህ የበለጠ እድል የለም። የሚገርም ፊቸር ነው የጨመረልን ማለት ነው። እንደገና ደግሞ መውጣት ከፈለግነስ ነው። ለምሳሌ ከልጁ ጋር ቪዲዮአችን ማቋረጥ ከፈለግነ ለምሳሌ ምን ጊዜም ኮላቦሬት አድርገነው እንትን ልንል ስለማንችል ስለዚህ ማቋረጥም ስላለብን ደግሞ የሆነ ሰዓት ወይም ደግሞ በዛሬው እንትን አድርገነው ደግሞ ነገ በሌላ ቪዲዮ ደግሞ ኮላቦሬት ስለምናደርገው ማለት ነው። በጣም ቀላል ነው። ማቋረጥ ከፈለግነ ኮንቴንት የሚለው ዋይት ስቱዲዮ እንገባና ኮንቴንት የሚለውን እንነካለን። ወይም ኖቲፊኬሽን ይላክላችኋል በቀላሉ ወይም አንደኛ ኮንቴንት ገብታችሁ ቅድም ኮላቦሬት ያደረጋችሁትን ቪዲዮ እንደዚህ ትነኩትና ወደ እሱ ትሄዱና አሁንም የእስክሪብቶ ምልክቷን ትነካላችሁ ማለት ነው። ዜን ይኸው ኢንቫይት ኮላቦሬተር የሚል አለ። እሱን ስትነኩት ምን ይላል? ይኸው አክቲቭ ኮላቦሬተር የሚል አለ ማለት ነው። ስለዚህ ከፊት ለፊቱ 3 ዶቶች አሉ። እነሱን ነክታችሁ ሪሙቭ ኮላቦሬተር የሚለውን ነካዋለሁ ማለት ነው። ይኸው ሪሙቭ ብለዋለሁ። በቃ አሁን ሪሙቭ ብየዋለሁ። ምንም አይነት ኮላቦሬተር የለኝም ማለት ነው። ከልጁ ጋር ያለኝን የጋራ እንትን ሪሌሽን አጥፍቼዋለሁ ማለት ነው። ስለዚህ በዚህ መሰረት አብረን ማደግ እንችላለን ማለት ነው። ጥያቄ ካላችሁ እንደነገርኳችሁ መጠየቅ ትችላላችሁ። አመሰግናለሁ።